በጣም ከሚገርሙኝ ነገሮች አንዱ ምግብ ሳንበላ በዋል ባደርን ቁጥር እጅግ በጣም እየተራብን እንሄዳለን። ውሃ ባልጠጣን ቁጥር እጅግ በጣም እየተጠማን እንሄዳለን። ከዛ ደግሞ ስንበላ እንጠግባለን፣ ስንጠጣ ደግሞ እንረካለን። መንፈሳዊ ዓለም ግን እንደዛ አይደለም። የእግዚአብሔርን ቃል ባልበላን ቁጥር ረሃባችን እየጠፋ ይሄዳል። የእግዚአብሔርን ቃል ባነበብን ከእግዚአብሔር ቃል ጋር ጊዜ ባሳለፍን ቁጥር ደግሞ ረሃባችን እየጨመረ ይሄዳል። ብዙ ጊዜ እግዚአብሔርን ረሃብ ስጠኝ እያለን እንጸልያለን። ረሃብ የተሰጠ ነገር ነው። በአሞስ 8:11 ላይ እንደዚህ ይላል፣ በምድር ላይ ረሃብን የምሰድበት ዘመን ይመጣል። ያም እንጀራን ከመራብ ውሃን ከመጠማት አይደለም፣ የእግዚአብሔርን ቃል እንጂ። ተሰጥቷል ረሃብ። የረሃባችን ለመጨመሩ ምክንያት እኛ ነን። ረሃባችን ለመጥፋቱም ደግሞ ምክንያት እኛ ነን እና ረሃባችን የምንጨምርበት መንገድ ለቃሉ ጊዜ በመስጠት ነው። ቃሉን ባጠናነው ቁጥር፣ ለቃሉ ጊዜ በሰጠነው ቁጥር ረሃባችን እየጨመረ፣ ጸሎትም ልክ እንደዛው አብዝተን በጸለይን፣ አብዝተን ከእግዚአብሔር ጋር ጊዜ ባሳለፍን ቁጥር ለመጸለይ ያለን ረሃብ፣ ከእግዚአብሔር ጋር ጊዜ ለማሳለፍ ያለን ረሃብ እየጨመረ ይመጣል እና ወዳጆቼ እግዚአብሔር አብዝተን የምንራብበትን ጥበብና ማስተዋል ይስጠን። ተባረኩ።